ሰማች ነው። እኔን መሳደብ አይችሉም። አሁን ወንዴ ቆሻሻ ስለሆነ ይቦለካል። ለምን እኔን ተሳደብካ? እኔን አትችልም። ለእኔ ፍቃድ አልሰጠውም። እኔ ቦልካቸዋለሁ። ምንም ጥርጥር የለውም። የታወቀ ነው። እዚህ ቤት ቦልካለሁ። እንዳሮቄ እንደምንድን ነው የሚባለው? እንዳሮጌ አሁን ነኝ። ይሄ ብዬ በጣም ክፉ ነኝ ውዴ። በጣም ማናችሁም ለምን መሰላችሁ ይህንን ያልኩበት ማለት ነው? ሪዝን ስላለኝ ነው። በውስጥ እየመጣው ሁል ጊዜ ሞዴሬተሮቼን እኔ ቤት ሲሰደብ ጓደኞቼ ሲሰደቡ ከኔ ጋር የሚጫወት ሰው ሲሰደብ ሚዩት አርጉ ነው አምላችሁ። ሚዩት አርጉ። አንድ ሰው እንዲሰደብ አልፈልግም። ልብ ስጡ ምናምን ነው አምለው። ግን እኔ በማንኛውም ቤት እሰደባለሁ። ማንም ሚዩት አያረጋቸውም ማለት ነው። ገብቷቸዋል አይደለ? እባካችሁን ዋና አካውንት ያላችሁ ሰዎች በፌክ አካውንታችሁ አትጻፉ። ብልጡ ነው። ይህን የምነግራችሁ ዋና አካውንት ይዛችሁ ማለት ነው። በፌክ አካውንት አትጻፉ። ብልጡ ነው። ለምን እኔ ቦልካለሁ። ስለምቦልክ ፌክ አካውንታችሁን ዋና አካውንታችሁን ተቦልኮ መከራችሁን ስለምታዩ ስለምቦልካችሁ መቤቴን እንኳን ፎሎ አይደለም 100,000 ሰው ለምን አይሆን? እቦልካለሁ። ትዕግስት የለኝም እኔ ማለት ነው። ከተረፈ ከኔ ውጪ እኔን የሚናገር ብቻ ሚዩት አድርጉ። ከኔ ውጪ የፈለጉትን የመጻፍ መብት አላቸው። እንደ ማንኛውም ሰው ቤት እንደሚፈቀደው እኔም ቤት ተፈቅዷል። ከዛሬ ጀምሮ አለቀ። ማንኛውም ሰው እኔ በየቤቱ እግዚአብሔርን በጣም ታዝቤ ነው እንትን ላይ ማለት ነው። ቴሌግራም ላይ መሀይሞች እኮ ቶሎ አትረዱም እኮ ትቆያላችሁ። መሀይም ቶሎ ይቆያል ለመረዳት። ማወራችሁ ሞዴሬተሮቼ እና የኔ ተከታዮች መቼስ ይገባቸዋል። ሌላው ጠላት ነው። ምንም ብትነግሩት እያየ እንኳን እንትን የሚለው ግን እኔ ቤት ሁሌም የምናገረው ነገር ጓደኞቼን ማንኛውም ሰው ከኔ ጋር ሲመጣ ማንኛውንም ሰው መውቱ ነው የምለው። እንዲያውም ሁላችሁ ሞዴሬተሮች ምንድን ነው የምትሉኝ? ያው እግዚአብሔር በሚያውቀው ማለት ነው። በብዛት መታችሁ የምትሉኝ ቤት አንቺ ካልተሰደብሽ ለምን ሌሎቹ እኮ የሰደቡሽ ሚዩት አያደርጉልሽም? እኛን ለምን ታስጨንቂያለሽ ነው የሚሉትኝ። እኔ በቤታችን ክብር እንዲለምዱ ነው። የቤታ ሰዎች ተሳዳቢ ናቸው እንዲባል ስለማልፈልግ የቤታ ኮሜንት በልብ ተሞላ። በቃ ልብ እንደዛ ነበር አመለካከት። ያ አይሰራም። በቃ ከዛሬ ጀምሮ ለምን እሰደባል? ማርያም ነገይስ ላይክ አንድ ሰው እኮ ቅጣት እየተቀጣው ነው አይደል? ይሄ እኮ ምንም እኮ ጥርጥር የለውም ጋይስ። እኔ አሁን ለምሳሌ አንድ ሰው ሁላችሁም እዚህ ውስጥ ኮመንታተሮችም ያላችሁ ሁላችሁም ቅጣት ተቀጣችሁ ቃሪያ መብላት ከሆነ ጨጓራችሁን ያማችኋል። ምንም እኮ ጥያቄ የለው። ጠላት እሰይ ቢል ምን ቢል ግን አትሊስት እንኳን ጨዋታ ነው ቅጣት ነው ብሎ ማስቆም አለባቸው። ተረዳችሁ አይደለ? አትሊስት ማስቆም አለባቸው። እኔ ቤት መቦለክ ነው ቀጥታው። ለምሳሌ ዮርዳኖስ ብሎክ ፎሎ ታደርገኛለሽ። ፎሎሽ ምንም አይጠቅመኝም ብሎክ። ይህንን ነው የማደርገው። ስለዚህ እኔ ማንኛውም ሰው ቤት እየተሰደብኩኝ እዚህ ደግሞ ሲመጣ የሚመወቱት ምንም ምክንያት የለም። ጨርሻለሁ። እኔም ብቻ ሲሳደቡ መቡቱ እንዲህ ኧረ ቲክቶክ ኮይን ይሉብኛል። የአባይ ልጅ ማማሩ አልበት አይደክሽም። መዲናዬ አንቺ የሚደክምሽ ትሸከሚያለሽ። የኔ ፍቅር ሀማለሽ ውዴ፣ ትሸከሚያለሽ። ጉጉባ ተሸከመሽ ትዞሪያለሽ ውዴ። እንደዛ ከሆነ ይደክምሻል። እኔ ግን አይደክመኝም የኔ ፍቅር። ለምን እንደሆነ ታውቂያለሽ? ቁጭ ብዬ ስላለሁ አልደከመኝም። አልደከመኝም ውዴ። እየተሸከምኩ አይደለም እኮ። ለምን ይደክመኛል? ቁጭ ብሎ ማውራት ይደክማል። ዜና አንባቢዎች ይደክማቸዋል። ቢት ፕሮብለም ኦኬ። ይህንን እኔ ታዲያ ልፍታልሻ ውዴ። ብሎክ ባረግሽ እኮ እንደዚህ እኮ ፕሮብሌም የምትዩ ነገር ከጭንቀት ትወጭበታለሽ። እኔ ቤት መምጣት ታቆሚያለሽ፣ ሰላምሽን ታገኛለሽ። ዶላር ነው አይ ገርሞኝ ነው። አይደክምሽም ትለኛለች። ለዛውም አሁን እንደዚህ ላወራሁት አሁን ገብቼ ባል እድሜና ጤና ቢኖረኝ ውዴ 6 ሰዓት አወራለሁ። የአባይ ልጅ ማማሩ
ንበቀኑ ውዴ ቆይ እስኪ ላንብብልሽ አሁን እስኪ ማለት ቆይ እስኪ ላንብብልሽ ኪያራ ቆይ ከመቦለኬ በፊት ቤታ ወዳጅሽ ነኝ ግን እሺ ከሁሉም ጋር ተናክሰሽ የተናከስኩትን ሁሉንም ሰው ትነግሪኛለሽ ወዳጅ አያችሁ ወዳጅ ማለት ቆይ ወዳጆቼ ልንገራችሁ እስከ መቼ ወላይ ጸባይሽ አስተካኪ ምክሬን ሊመክሩሽ አታስፈራሪ ብሎክ አታድርጊ ውዴ ቦልክሻለሁ ለምን እንደምቦልክሽ ታውቂያለሽ መሀይም ስለሆንሽ ትቦለኪያለሽ መሀይም ስለሆንሽ ትቦለኪያለሽ እንኳን አይደለም የኔ ወዳጅና ደጋፊ ሆነሽ አይደለም አባቴ ያለ ምክንያት የሆነ ነገር ቢል ቦልክ ያስቀምጠዋለሁ ለምን ቃሪያ በልቼ እየተቀጣሁኝ ሚዩት አታድርጉ ማለት ከሰው ጋር መጣላትና ነገረኛ ካስባለኝ መቦለክ አይደለም ከዚህ ምድረገጽ ራሱ አይደለም ከህይወቴ መዝገብ አውጣሻለሁ ማቀሽ ከሆነ ነው የሚልሽ እንዳንቺ አይነት ደጋፊ እንዲኖረኝም አልፈልግም ደጋፊም አያስፈልገኝም እኔ በራሴ 6 ዓመት የቆምኩ ልጅ ነኝ ያንቺ ደጋፊ ምንም ሊያስጥለኝ አልቻለም ቃሪያ ከመብላት አላስጣለኝም መደገፍሽ ጠለጠላት አሳልፈሽ መስጠት ነው መደገፍ ማለት ደጋፊ እኮ ማለት ለጠላት አሳልፎ የማይሰጥ ቀድሞ የሚረዳ ያ ነው ቀድሞ የሚረዳ እስኪ ምን እየተደረገች ነው ለምንድን ነው የምትናደደው በምን ምክንያት ነው ብሎ ነው ደጋፊ የሚያው አንቺ የኔ ደጋፊ አይደለሽ ለእኔ ለጠላት አሳልፎ የሚሰጥ የኔን ጉድፈት ብቻ የምታይ ምን ሆነች ብለሽ ቀድመሽ የማትጠይቂ ደንቆሮ መሀይም ድግምታ መተታምሽ አስረግጬ ስነግርሽ እንጂማ ደጋፊማ ብትሆኝ ኖር እንዴ ቃሪያ እንደዚህ እየተቀጣች ቅጣት ላይ ሲሰደብ ያ ሙሉ ኮመንት ሲሰደብ ምን አለ ሚዩት ቢያረጉላት ብለሽ ታስቢ ነበር እኔ ሪከርድ ምድረው ስክሪንሻት ስለሚደርሰኝ ነው የምናደደው እንጂ ዝም ብዬ እብድ አይደለሁም ኦኬ ቴሌግራም አለኝ ቴሌግራም ላይ የአገር ስክሪንሻት ስለሚደርሰኝ የተሰደብኩት ሙሉ እየተላከልኝ አንድ ስድብ ምንም ማለት አይደለም ሁለት ምንም ማለት አይደለም ሙሉ የሰው ልጅ ግን እየተሰደበ ቢያንስ እንኳን ጸጥ ብሎ ማየት ጥሩ አይደለም ገብታችኋል አይደል እኔ አሁን እዚህ ጋር አንድ ሰው ቢሰደብ የኔ አብሮ የሚጫወት የሚሰደብ ልብ አድርጉ ነው ልብ ስጡ ነው የምለው ለምን ብዙ ልብ ስትሰጡ ተሳዳቢዎች ኮሜንታቸው ስለማይታይ መሳደብ ያቆማሉ ይወጣሉ ለምንድን ነው ልብ ስጡ ምለው የሰው ፍቅር ጎሎ ይመስላችሁ ወይንስ የፍቅር የልብ መዓት ሳይ ደስተኛ መሆን ይመስላችኋል አይደለም ልብ ስጡ እያልኩ ማስጨነቃችሁ ለምንድነው ሰው ሲሰደብ እነዛ ሰዎች እኔ ቤት ስለሚውሉ ስለማቅ ነው ስለማቃቸው ነው በሌላ ስልክ እንደዚህ ቁጭ ብሎ ስለሚያዩ አሰደብሽኝ እንዲመጣ አልፈልግም ካንቺ ጋር አልጫወትም ቤትሽ ሰደባለሁ እንዲመጣ ስለማልፈልግ እኔም የማልወደውን ነገር ሰው ላይ እንዲደረግ ስለማልፈልግ ነው ልብ ስጡ ምለው ልብ ግን ሙሉ ስትሞሉት ኮመንቱ አይታይም የምትሳደቡት ነገር ማንም ሰው አየው ብትሳደቡ በልብ ተሞልቷል የእናንተ ስድብ አይታይም ያልፋል ለዛ እያልኩ ነው ልብ ስጡ ምለው እንጂ የልብ ናፍቆት ይዞኝ አይደለም ተረዳችሁና ለዛ ነው ያንን እያደረክ ያለሁት ቆይ እስኪ አንድ ሰው ልቦልክ ላይፍ ኢዝ ሾርት እሱንማ ብታቅ ኖሮ በየኮመንቱ አታለቅስም ነበር ብሎክ አረኩክ ገላገልኩክ ብሎክማ እያረኳቸው እኔ ቤት እኮ ቀላል ነገር እኮ ጭቅጭቅ የለውም ብሎክ ታረጋቸውና በእኔ ደግሞ ሊባል የሚፈልግ ይመስልሻል ሁሉም እኮ ወይኔ እንትና እየጸባይዋ ደስ ሲል እንትናን መባል ለሚፈልገው ገባሽ ግን ምንም ሳታደርጊ ሰው ሳይረዳሽ ይሰድብሻል ማንነትሽን ሳያቅ አይ ዊሽ በአካል ብታቆኝ እንኳን ላወቅኩት አይደለም ላላወቅኩትም ሰው እኔ ሟች ነኝ ግን አትንኩኝ ነው በቃ እኔ ማንም ሰው እንዲነካኝ አልፈልግም ያለምንም ጥፋቴ በተለይ ማለት ነው አትንኩኝ ነው አይ ዶንት ኖ ደም የሚሆን አላውቅም አትንኩኝ ማንም ሰው ላይ አልደርስም ዘልዬ ሰው ሳይነካኝ አለቃም በቃ ከነኩኝ ግን አልፈልግም እስከ መጨረሻው ውስጥ ያለው ስሜት እስኪሰማኝ ሰው ከሰው ጋር ትጣጊያለሽ ብለኝ ተነጫናጭ ብለኝ እኝኝ ያልሽ ቢሰለቸው ድረስ አይመለከተኝ ውስጥ ያለውን ነገር የተሰማኝን አውጣል ገባችሁ አለቀ ለምን ስለማውቃችሁ ነው አሁን ስለማቃችሁ እኮ ነው ማርያምን አምላችሁ ነው አሁን ምንድነው ሁሌ ማልቀስ ነው ሁሌ ተናግሬ አላውቅም ግን የኔን የምትጠሉ ሰዎች ሁሌ ለእናንተ የሚታያት ጥላቻ ለቅሶ ነው የሚመስላችሁ እኔ ምን አለ ከኔ ጋር ያለ ሰው ግን አልተፈጠረም መሰለኝ
ከኔ ጋር የሚግባባ ሰው አልተፈጠረም። ከኔ ጋር እኔ አሁን ብትታርቡኝ ሙድ ብትይዙብኝ ምንም አይመስለኝ። ለምን ምላሹን ቆንጆ አድርጌ እንደምመልስላቸው አውቃለሁ። እኔ አሁን አንድ ሰው ቢተርበኝ እንዴት አድርጌ የመልስ ምቱን አዘጋጅቼ እንደማደርገው አውቃለሁ። እንትን አይለኝም። ግን እኔ አሁን ሰዎች ስቀልድ ምናምን ብስጭት ይላሉ፣ ወዲያው ይናደዳሉ። ገባችሁ? ከኔ ጋር ፒስ የሆነ ሰው ወንዶች ናቸው መሰለኝ ከኔ ጋር የሚስማሙት አይደል? ነገሩ እናንተም ትላላችሁ ወንዶች ናቸው የሚስማሙት። ውዴ አቦ ሙዚቃ ክፈች ያልሽ ውዴ፣ የሽርሙጥና ዳንኪራ የምትመጪ ከሆነ ሂጂና መሸታ ቤት ማታ ማታ እየሄድሽ ዘፈን አዳምጪ ውዴ። ይሄ መሸታ ቤት አይደለም፣ የዳንኪራ ቤት አይደለም፣ የድቤ ቤት አይደለም። ሂጂና መሸታ ቤት ሄደሽ ቂጥሽን እያገላበች አቦ በለመደ አፍሽ መጠጥ ቤት እየሄድሽ አቦ ክፈችዋ ጠርሙሱን እያልሽ ያደርሽ የሴት ጎረምሳ ወጠምሻ። አሁን ደግሞ እዚህ መጥተሽ አቦ ሙዚቃ ክፈችልኝ። ማናባሽ ነሽ የምታስከፍችኝ? ዲጋይስ ልክ በቃ መሸታ ቤት ያለሽ የምመስለው። አቦ ሙዚቃውን ክፈቺ። ቅማላም የሙዚቃ ሱስ ካለብሽ ገንገበጋ ግርታን በርሽን ዘግተሻል። አትደልቂም እንዴ? እኔ አንቺ ሙዚቃ አጫዋች ነኝ እዚህ ጋር ስታይ አንድ አበባ ስጪኝ ብለሽ አትሰጪኝ። እበት ይህን የመሰለ ጸጉር ነው። ተመልጫለሁ እኮ ውዴ። እናንተ ናችሁ የመለጣችሁኝ። እኔ ከባህሬ ደስ የሚለኝ እዚች ጋር የምናደደው። ከዛ በኋላ በደቂቃ ውስጥ ረሰዋለሁኝ። የሆነች ሰዓት አለችኝ ንጭንጭ አረግና የውስጤን ቅጥ አረግና ቅጥልም ካልኩኝ ውጥት አረጋታለሁኝ። ከዛ ከነገ ጀምሮ አላስታውስም። ግን እነዚያው እንደነሸ ምናምን ካያችሁ ነገር ሲበሉ ነው የሚያዱትኝ። ነፊንገር ምናምን ሁሌ የማይፋቱኝ እኮ ለዛ ነገር ሲበሉ ነው የሚያዱት። እኔ አንዴ ነው እንደዚህ ብስጭት እላለሁ። 10 ደቂቃም 20 ደቂቃም 30 ደቂቃም ትሆን ነገር እሳታለሁ። ነገ ተመልሼ ያችሁ ቤታ ነኝ እያበድኩ የምመጣው። ለዛ ነው ልቤን የምናገረው። አይኑ አትወዱትም ግን ተቃጠሉ። ቻሉኝ እንግዲህ ከወደዳችሁኝ ቻሉኝ። ከነ አመሌ ከነ ባህሬ ከነ ኝኝኝኝ ቻሉኝ። የወደደ ሰው ከነ ምን ነው የሚችለው? ከነ ምን ቻሉኝ። ብቆሽሽ ብሸት ባብድ ብገማ ብሞት ከነ ሁሉ ነገር ቻሉኝ ከወደዳችሁኝ። እሺ የምትወዱኝ ከሆነ ፔሬድ ሲመጣ ኧረ ዛሬ ይሄዳል ውዴ፣ ዛሬ ይሄዳል። እኔ እኮ ግን እናንተ እኮ ብትሆኑ እናቴን እንሳኝ ነው ጋይስ። ግን እግዚአብሔር ምስክሬ ነው። እናንተ ብትሆኑ እኮ ግን አታደርጉትም እኮ። እናንተ እኮ ብትሆኑ እኮ እንደኔ ሆስት ሆናችሁ ላይቭ ላይ የምትመሩ 8 ሰዓት ቢሆን አታደርጉትም እኮ። ታብዳላችሁ እኮ። አላያችኋቸውም? ቹቹዬ እኔ ፍቅር እንዲያውን ሰላም ምናምን አላያችኋቸው? በሶሻል ሚዲያ አበድን ብለው መድኃኒት እየዋጥን ነው እያሉ ለምን ታሳብዳላችሁ እኮ። አንዳንዴ ቁጭ ብዬ መቤቴ ምንድነው ጥፋቴ? እስኪ ቆይ ሁሌ ሰው እንዲበደለኝ ከማለት ብዬ አንዳንዴ ለራሴ ቁጭልና እግዚአብሔርን እስኪ ምንድነው ጥፋቴ? በምንድን ያጠፋሁት? ምንድነው ስህተቴ? እስኪ ከኔ ነው የሚመጣው እያልኩኝ ማርያምን እንደ እብድ ለራሴ ጠይቃለሁ። አልፎ ማለት ነው። ምንድነው እስኪ ስህተቴ ምንድነው? በሐቀኝነት ነው። በቃ ይሄ ለምን አልሆነም ነው። ያ ነው ትልቁ ስህተቴ። ማስመሰል ላይ ከበደኝ። አሁን አንዳንዶቹ በሌላ ቦታም እየተሰደቡ በሙድ ምናምን ጸጥ ይሉና በቀጣይ ቀን ከነዛ ሰዎች ጋር ይጫወቱ። እኔ ደግሞ የምፈልገው ምንድነው? ለምን እኔ እንደማከብራቸው እነሱ ለምን አያከብሩኝም? ኢቨን በድሮ ራሱ ፍቅረኛ የሆነ ካያስኩኝ እኔ ካረኩለት ለምንድን ነው የማይሆንልኝ? እኔ ከወደድኩት ለምን እሱ ፍቅር የማያሳየኝ? እኔ ከጻፍኩለት ለምን ቴክስት የማይጽፍልኝ? እንደዚህ አይነት ሰው ነኝ እኔ። ገባችሁ? ላይክ ማስመሰል ላይ ከበደኝ። በቃ ማስመሰል ላይ ከበደኝ። መቤቴ በቃ ላይ ግትር ሰው ነኝ። አውቀዋለሁ ባህሪን፣ ግትር ነኝ። መነካት አልፈልግም። አትንኩኝ ባይ ነኝ። ግትር ሰው ነኝ። ግን ደግሞ ሰዎች ደግሞ እንዴት ነው ላይክ በእኔ ልክ አላ እንደዛ ነው። እና ላይክ መሰደብ ቀላል መስሏቸዋል። ኧረ ጌም ተጫዋች ውዴ ትሰጭኛለሽ? ጌም ተጫዋች የምትይው እኔ እኮ አውቀዋለሁ ሰዓቴን እኮ። ጌም ተጫዋች ትይኛለሽ? ጌም ብቻው ትሰጭኛለሽ? ላይክ የእብድብድ የሚያህል ቃሪያ እኮ በልቼ እኮ ጨጓራዬ ስለታመመ ነው የወጣሁት። ኖ
ስሜ እነሱ እኮ ማን ቆይ እንትናን አስገባቸዋለሁ። ስሜቱን እኮ ስለማይ እኔ እኮ አንዳንዶቻችሁ እረዳቸዋለሁ እኮ ችግር የለውም ወይ አንዳንዴ ስነጫነጭ ምናምን ካገም የምሰደበው ከዩቲዩብ ጀምሮ እስከ ቲክቶክ ድረስ ትልልቅ ፎሎ ያላቸው 500 ሺህ 200 ሺህ 300 ሺህ 400 ሺህ 1 ሚሊዮን ያላቸው ድረስ ናቸው ተመሳጥረው ቪዲዮ እየሰሩ የሚሳደቡት በየቤታቸው ቀን ከሌሊት። አሁን እስኪ ትናንትና እንኳን ተፖስቶ ነበር እስኪ ገርመኝ ድረስ የሆነ ልጅ ገብቶ ያቺ ሄለን ቤት ከዚህ ሁሉ ጌመር እንግዲህ መድኃኒዓለም ያሳያችሁ እንደ ቤታ ለማይ ነው መሆን የምትፈልጊው እንደ ቤታ ለምኝ ከዚህ ሁሉ ቲክቶከር መድኃኒዓለም ያሳያችሁ እንግዲህ ከዚህ ሁሉ ሰው እዛ ገስት ላይ በዛ በ1000 በ2000 ሰው መሃል ገብቶ የኔን ስማው ማንሳት ተራ ሰው ነው ኢትስ ኦኬ ችግር የለውም ግን ምን ያህል ነው ገብታችኋል ምን ያህል ነው ተጽዕኖ የሚያድርባችሁ ግን እኔ ሁሌ ምንድነው ለእግዚአብሔር ተስፋ አለኝ እኔ አምላክ ክፉ አታድርገኝ የሰው እንድመኝ አታርገኝ ጨካኝ አታርገኝ ካለኝ እንድሰጥ አካፋይ አርገኝ ከዛ በተረፈ ወዳጆቼና ያለው በቃ እመቤቴን ሁሌ ወዳጆቼን ነው የማየው እና ደግሞ ከኔ በላይ ደግሞ የሚቀጠቀጡትን ሰው ነው የማየው ከኔ በላይ ደጋፊ የሌላቸው ሰው የሌላቸው ሰዎች እነሱም እኮ ተቋቁመውታል እኔን መቋቋም በቃ አያቅተኝም እያልኩ ነው እንጂ እግዚአብሔርን በጣም ነው የሚከብደው የምሳደበውም ራሳችሁን ለመጠበቅ ነው አሁን እቺ ደንቆሮ እሺ እሙ የምትባል ደንቆሮ ምን ታረጓታላችሁ ትቦልኳ እንደዚህ አይነት ደንቆሮ ያጋጥማቸዋል ከነዚህ ጋር ነው ሻብረን አሁን ምን እንቀጥለው ለማስረዳትም አትችሉ ስታስረዱ መሰደብ እግዚአብሔርን ስታስረዱ መሰደብ ምን ስትሉ ቀኑ ሙሉ እኮ ስለሰው የሚነዛነዝ እኮ አለ ቀኑ ሙሉ ስለሰው የሚያወራ ሰው አለ እኮ አይደል ላይቭ ላይ ሁሌ ሰውን መተቸት የማይሰለቻቸው ሰው አለ እኔ እኮ ጌም ስጫወት በመሃል መጎረባበጥ ላይ ነው የሆነ ላይ ሰዓት ሙዴ ተቀይሮ የምናገረው ከዛ በተረፈ ትቻለውኝ ከሰው ጋር መሰዳደብ መልስ መመለስ አቁሜያለሁ ያም ሆኖ ግን የሚሰለቻችሁ ሰዎች አላችሁ ይገርመኛል እኔ እግዚአብሔርን ሌሎቹ እንደበለጉ ቢሳደቡ ቀኑ ሙሉ ስለሰው ሲያሙ በየዩቲዩብ በየሙኑ ተለጠፈው ሲያሙ ሲያወሩ ስለሰው ህይወት ሲፈተፍቱ ምንም አይመስላችሁ እኔ ቤታ ግን ከጌመሮች ጋር የሆነ ነገር ተነካክቼ ከሆነ ትልቅ አጀንዳ ታርጉታላችሁ ምን አይነት ደም እንዳለኝ አላውቅ ምን አይነት መራራ ደም እንዳለኝ እግዚአብሔርን አምላክ ሁሌ የምለምነው ከዚህ ቲክቶክ ላይ የሆነ ነገር ሆኝ እንትን ብዬ ብቻ በተለየው እግዚአብሔርን ያረ እስማ ነው ወደ እነሱ ማያቸው የለም ምናምን ሳይሆን ትንሿ ነገር እኮ ነው እኔ ላይ የምትገናው እኮ እግዚአብሔርን ይገርመኛል እስኪ ላይቭ አሁን እሺ ሶኪ አሁን ዝም እላለሁ አልፈዋለሁ ዘፈን ከፍታለሁ ምናምን ከነገ ጀምሮ ዝም ብላችሁ እስኪ ቁጭ ብላችሁ ተከታተሉ ዝም ብላችሁ መቤቴ ተከታተሉ እስኪ ላይክ ጸጥ ብላችሁ እስኪ ምንድነው ችግሩ ብላችሁ የእውነት እኔንም ስለምትወዱኝ ወይም ስለምትጣሉኝ ሳይሆን ቁጭ ብላችሁ እስኪ ምንድነው ብላችሁ ይዩትኝ ከዛ ትረዳላችሁ እኔ ካቀሜ በላይ ስለሆነብኝ ነው ማርያምን ዛሬም የተናገርኩትኝ ካቀሜ በላይ ሆነ እኔ ሰው አላጣው ወዳጅ አላጣው ጊፍተር አላጣው እግዚአብሔር ይመስገን እግዚአብሔርን ያላማረረ እኔ እግዚአብሔርን አላማረም ከኔ የባሱ ምንም የሌላቸው ሰው ያላያቸው 5 ሳንቲም የሌላቸው አሉ እግዚአብሔርን ያላማረረ ለኔ ያረከው ለማንም አላረክም ማርያምን ለኔ ፈጣሪ ያረገው ለማንም አላረግም እኔ ሰው መውደድ አለኝ እንደማንኛውም ሰው ጌም ስጫወት እኔ ጊፍት በቀን የማይሰጠኝ የለም እግዚአብሔር ይመስገን አላማረርም መድኃኒዓለምን እንዳትቆጥርብኝ አምላኬ ወይ ግን በቃ እነዚህ መርዞች አሉ አላችሁ አሁን እቻውን ይጭታል ምን አሁን ምንሽ ተነካ ቆይ እስኪ ቆይ ልቦልካ አሁን ምንሽ ተነካ አሁን ሉሉ ምንሽ ተነካው እስኪ ምንሽ ተነካ እስኪ ንገሪኝ አሁን ይጭት ያለሽ ምንሽ ተነካ አምላክን ማመስገን ያምሻል ለካውን አንቺ የነጭ ፕሮፋይል አድርገሽ ትዞሪያለሽ የሆነች ኤዥያ ፕሮፋይል ሊያደርግሽ አታውቂያትም የማንንም ነጫጭባ ዲቃላ ይይዘሽ ትዞሪያለሽ የራስሽ ወገን ግን ይጭ እያልሽ ትሳደቢያለሽ እግዚአብሔር የእውነቴን እኮ ነው ጋይስ ምንድነው ምንሽ ተነካ ብትሏቸው እኮ አያውቁም